ላይ ተሰማርተው የነበሩ የመከላከያ ሰራዊት አባላት ወደ ካምፓቸው ከመመለሳቸው በፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያዩ። በውይይታቸው ወቅት የሰራዊት አባላቱ ያሉባቸውን ችግሮች በዋናነት ዘለቄታዊ ህይወታችንን የምንመራበት መንገድ ይመቻችልን፣ ገበያችን ዝቅተኛ ነውና በተቋሙ ውስጥ ቢፈተሹ ያሏቸውን የአሰራር ውስንነቶች በማንሳትም ውይይት አካሂደዋል። ከውይይቱ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጋዜጠኞች ጋር ባደረጉት ቃለ መጠይቅ እንዳሉት ውይይቱ ላይ ያሉ ውስንነቶችንም ያሳየ ነበር። በሰሞኑ ግዳጅ ቡራዩ አካባቢ ላይ ነበር። ህዝቡ ረድቶን ምግብ እናገኝ ነበር። ሌላ አካባቢ ነበርን ግን 15 ቀን 20 ቀን በቂ ምግብም አላገኘንም እና ይሄ እንድትሰማልን እንድታቀልን ህዝቡም እንዲረዳልን እንፈልጋለን የሚል ውይይት ነበር። በጣም ጥሩ ውይይት ያደረግነው ለክፉ ዓላማ ቀስቅሰው የታጠቀ ወታደር ቤተ መንግስት ድረስ መምጣት የሚችልበት ሀገር ነው እንኳን የቀበሌ ሰርቪስ። ያ የታጠቀ ወታደር የመጣበት ሁኔታ ትንሽ ብዥታዎች ስላሉ በዚሁ አጋጣሚ ለመግለጽ ያመጣጥ ይህ ህገ መንግስታዊና አደገኛ ብቻ ሳይሆን ኢንቴንሽኑ ሪፎርሙን አቦርት ለማድረግ ነው። ምንም አይነት ጄኒን ኢንቴንሽን የለው። ያን ያደረጉ በቁጥራቸው ያነሱ ሰዎች ቢሆኑም አብዛኛው ማስ እና ወጣት ህፃን ስለሆነ ግን ደሞዝ ጭማሪ የሚያገኝ መስሎ ተንጋብቶ የመጣ ነው። በዚያ ጊዜ ውስጥ በጣም በሳል እና ጠንቃቃ አመራር ካልተከተልን በስተቀር ችግሩ አደገኛ ነገር ይፈጥራል። የመጡ ሰዎች ሁሉም ክፉ ሐሳብ ነበራቸው ወይ የሚለው የተሟላ ማስረጃ የለም። እንዳልኳችሁ ተቋም የለም። ቀድሞ ይሄ ችግር እንደሚያጋጥም የሚያውቅ የለም። ሁለተኛ እዛ ውስጥ ሁሉ እንኳን ችግር አለባቸው ብለን ብናስብና በአየር ወይም በተለየ ኃይል ብንመታ ብንታኮስ እና የተወሰነ ሰው ብንገድል ሪፎርሙ አቦርት አልሆነም እንኳን ብንል በራሱ የመከላከያ ኃይል ቻሌንጅ የሚደረግ ሪፎርም ማለት በዓለም ደረጃ ቅቡልነታችንን ገደል ይከተዋል። ምንድን ያደረግነው? ወታደር ሲቆጣ እንዴት ቁጣውን ማብረድ እንደሚቻል፣ ወታደር ሲፈራ እንዴት ማጀገን እንደሚቻል፣ ወታደር በጦር ሰፈር እንደ ተቋም ሆኖ ተዋቅቶ ማሸነፍ ተስኖት ሲበተን እንዴት እንደሚደራጅ ሳይንስ አለው፣ ጥበብ አለው፣ ዕውቀት አለው። ማጀገንም ይቻላል። ስሜት ተሞልቶ ሲመጣም ማርገብ ይቻላል። ይሄ ፕሮሰስ በብዙ ግሪቫንስ እና በተሳሳተ መረጃ ተሞልቶ የመጣ ወታደር የመጀመሪያው ስቴፕ መሆን ያለበት ሪሊዝ ማድረግ ነው። ስሜቱን ሪሊዝ የሚያደርግበት መንገድ መፍጠር ነው። ሰዎች ፑሽአፕ ተሰራ ሲባል እንደዋዛ ይተውታል። ፑሽአፕ እና ስፖርት ወይም በጩኸት መናገር ግሪቫንስን ሪሊዝ የምናደርግበት አንዱ መሳሪያ ነው። ከሰከነ በኋላ ይደነግጣል ምን እያደረኩ ነው ብሎ። በዚያ ስሜት ውስጥ ሆኖ ግን ሌላውን ብዙዎች ውጭ ሆነው የሚተረቱት ተረት ብናደርግ የሚፈጠረው አደጋ ከፍተኛ ነው። ሪሊዝ ካደረገ በኋላ የሚቀጥለው ሪሊፍ ነው፣ መስከን ነው። ሪሊፍ ካደረገ በኋላ ሪቲንክ እንዲያደርግ ውይይት ይደረጋል። ስቴፕ አለ። መጀመሪያ ስሜትን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤኬሌ ቀሰቀሰኝ፣ ኤኬሌ አደራጀኝ፣ ኤኬሌ ያደረገኝ ብሎ አወጥቶ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት። ይሄ ለነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሽአፑ በስተቀር ባልተለመደ ሁኔታ
በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት የዛን ቀን ውስጤ ድብን እርር እያለ ማለት ነው። ለምንድነው ያን ያደረከው ያላችሁ እንደሆነ ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀር ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግጬ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛ ሁኔታ ካለፈ በኋላ ወይኔ አመለጠን ሳንገለው የሚሉ ኃይሎች ነበሩ። አቃለን አንመልከተው ወይም እንደነበረው እንጫፍልቅ እንደፍጥጥ እንሰርና ጸረ ዲሞክራት መንግስት እንሆን አይችለን ዋጋ ከፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ ነው። ፈተናው ደግሞ ይበረታው ከውስጥ ነው። የማይነገር የማይዘረዘር ፈተና ማለት ነው። ስለዚህ ውጭውን እንደምንተቸው ውጭውን እንደምንናገረው ውጭውን እንደምናስበው አይነት አይደለም። በህይወት ተወራርደን ቀንና ማታ እየሰራን ይሄን ለውጥ ማስቀጠል እንፈልጋለን። ህዝቡ ከገባውና ከጎናችን ከሆነ ከይመጣው ስቶርም ከይመጣው የውሸት ማዕበል ጋር ማይል ከሆነ ምንም ዋጋ ከፍለን ቢሆን ሪፎርሙን ማስቀጠል እንፈልጋለን። ህዝቡ ግን ካልተገባውና ከጎናችን የማይቆም ከሆነ እዚህ ቦታ ላይ ብዙ የመቆየት ፍላጎት ስለሌለን አስቸጋሪ ይሆናል ማለት ነው። ይሄ መገንዘብ ያስፈልጋል። የተለየ ሱስ ያለው ሰው የለም። ቀንና ማታ ተጠብሶ የሚያገለግል ግማሹ ደግሞ የሚያላግጥ በፈለገው ስም ያወጣ ትክክል አይደለም። ተጋግዘን ሀገር እናስቀጥል፣ ተጋግዘን ህዝብ እናስቀጥል። ብዙ ስሜትና ፍላጎት ያለው ሀገር ስለሆነ ዲሞክራሲ ማለማመድ እንዲሁ ቀላል ተደርጎ ባይወሰድ ጥሩ ነው። Thank you.